አብረን እንጸልይ። አመሰግናለሁ። እንደዚህ ይላል ኢዮብ መጽሐፍ ምዕራፍ 26 ከቁጥር 1 ጀምሮ ያለውን አነባለሁ። ኢዮብም መለሰ እንዲህም አለ፣ ኃይል የሌለውን ምንኛ ረዳኸው፣ ብርታት የሌለውን ክንድ ምንኛ አዳንከው፣ ጥበብስ የሌለውን ምንኛ መከርከው፣ ብዙ ዕውቀትንስ ምንኛ ገለጥክለት። አብረን እንጸልይ። እግዚአብሔር የዘላለም አባት ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ በነገራችን ሁሉ ያንተ ጥበቃ፣ ያንተ ምህረት፣ ያንተ ቸርነት ስለበዛ እናመሰግንሃለን። ክብርን ልንሰጥ እንወዳለን። ምስጋናን ልናመጣ እንወዳለን። እግዚአብሔር ሆይ በድካማችን ያገዝከን፣ እግዚአብሔር ሆይ ብርታት በሌለን ነገር ላይ አቅምህን ማዳንህን የገለጥክልን እግዚአብሔር ሆይ እናመሰግንሃለን። ስለ ጥበቃ፣ ስለ ምህረት፣ ስለ ቸርነት፣ ስለ አባትነት እናመሰግንሃለን። ቸርነህ ምህረት ለዘላለም ነውና እናመሰግንሃለን። እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ስላልቆጠርክብን እናመሰግንሃለን። ጌታ እግዚአብሔር ሆይ አቤቱ እንደ ቃልህ እጸልያለሁ። ኃይል ለሌለው ኃይልን የምትሰጥ አንተ ነህ። ብርታት ለጎደለው ብርታትን የምትጨምር አንተ ነህ። ዕውቀት ለጎደለው ዕውቀትን የምትሰጥ አንተ ነህ። በደከምንበት ነገር ሁሉ ላይ በዛልንበት ነገር ሁሉ ላይ የሚያበረታ ጸጋ፣ የሚያግዝ ጸጋ በእኛ ላይ እንዲመጣ እንዲለቀቅ እኔ በኢየሱስ ስም እጸልያለሁ። ጌታ እግዚአብሔር ሆይ በኢየሱስ ስም የደከሙ ጉልበቶች አሁን ይበርቱ። እግዚአብሔር ሆይ በደከምንበት መንፈሳዊ ህይወታችን ላይ የሚያበረታ ያንተ ጸጋ እንዲያገኘን እጸልያለሁ። እግዚአብሔር ሆይ የደከሙ ጉልበቶች፣ የዛሉ ጉልበቶች ሁሉ አሁን እንዲበረቱ በኢየሱስ ስም እጸልያለሁ። የደረቁ አጥንቶች አሁን እንዲለመልሙ እኔ በኢየሱስ ስም እጸልያለሁ። በጌታ በኢየሱስ ስም የጸጋ ጉልበት እንዲገናኘን እኔ በጌታ ስም እጸልያለሁ። የሚያግዝ በድካማችን የሚያግዝ ያንተ ጸጋ እንዲለቀቅ እኔ በኢየሱስ ስም እጸልያለሁ። ዕውቀት ለጎደለን ዕውቀት እንድትሰጠን፣ የቃልህ ዕውቀት የቃልህ ጥበብና ማስተዋል በኢየሱስ ስም እንዲለቀቅልን እኔ በጌታ ስም እጸልያለሁ። ክብር በሰማይ በምድር ለአንተ ይሁን። ስለሰማህን ተባረክ። በኢየሱስ ስም አሜን። ተባረክ።